ዛሬ እኮ አንዳንድ ምቀኞች ደስ ያላችሁ ትኖሩ ይሆናል። ጨሪቃዎች ተጣሉ፣ በቃ የደበቃት ነገር አለ፣ በጥፊ መታው ሄደች ብላችሁ ደግሞ እሱን አጀንዳ ይዛችሁ ደግሞ እነሱን ለመጣል የምትጥሩ አንዳንድ ምቀኞች፣ ጥላቶች ትኖራላችሁ። ብዙም ደስ አይበላችሁ። የዛሬው ቪዲዮ ከምን ጊዜውም በላይ ስጠብቀው የነበረ ቪዲዮ ነው። ምኑ ካላችሁኝ ሀይሚ በጣም ብዙ ነገር እየተባለች ነበረ። ብሩኬም እንደዛው። ብሩኬ ለቪዲዮ ነው የሚፈልግሽ፣ ለስራ ነው የሚፈልግሽ፣ አይፈልግሽም፣ ብዙ ነገር እየተባለች ነበረ። የዛሬው ቪዲዮ ደግሞ እኔ እናንተ ለስራ ነው ግንኙነታችን፣ ከዛም አልፎ ደግሞ ግንኙነታችን ከዛ አልፏን ስትለው፣ አዎ እሱ ድሮ ቀረ፣ አሁን ላይ ደግሞ ፍቅረኛሞችና ባልና ሚስቶች ናቸው። የብዙ ጥላቶችና ምቀኞች ወሽመጣችሁ የተቆረጠበት ቀን ነው ብዬ ነው የማስበው። ምክንያቱም እነሱን ለመጣል ብዙ ስለምትጥሩ ማለት ነው። ሲቀጥል ደግሞ ብሩኬ ለሀይሚ ምንም የደበቃት ነገር የለም፣ ሊደብቃትም አይችልም። ሀይሚም ለብሩኬ የምትደብቀው ነገር የለም፣ ልትደብቀውም አትችልም። እነሱ ዛሬም አንድ ናቸው፣ ነገም አንድ ናቸው። ከራሳቸው አልፈው ቤተሰቦቻቸውን አስተዋውቀው በክብር ተጫጭተው የተቀመጡ የተከበሩ ወጣቶች ናቸው። ይህን እንድታውቁ ፈልጋለሁ። ግን አንዳንድ ምናልባት ገንዘባችሁን ተመክታችሁ የመዳምን ሽንት ቤት እያጠባችሁ እነሱን ለመለያየት አንዳንድ ክፉ መንፈስ ያለባችሁ የሰውን እድገት የማትፈልጉ፣ የሰውን ስኬት የማትፈልጉ፣ የሰውን መለያየት የምትፈልጉ፣ ፍቅር የማታውቁ ሰዎች ትኖራላችሁ። እንደዚህ አይነት ክፍተት ሲመጣ በክፍተታቸው ውስጥ ለመግባት የምታስቡ ሰዎች ትኖራላችሁ። እናንተ ዋጋችሁን ከሰው ሳይሆን ከፈጣሪ ታገኙታላችሁ። እውነቴን ነው የምላችሁ፣ ከፈጣሪ ታገኙታላችሁ። የሰውን ደስታ የማይፈልግ፣ የሰውን ስኬት የማይፈልግ፣ የሰውን ከፍታ የማይፈልግ ሰይጣን ብቻ ነው። ሰይጣን ደግሞ መጨረሻው ምን እንደሆነ እኔ አልነግራችሁ፣ ታውቁታላችሁ። እና እኔ በጣም ብዙ ጊዜ ሀይሚና ብሩኬ በጣም ያሳዝኑኛል። ምክንያቱም ከመጀመሪያ አንስቼ እስካሁን ድረስ እከታተላቸዋለሁ። ወደ ቪዲዮ ከመጡበት ጊዜ አንስቶ ማለት ነው። አሁን ላይ እነሱ አንተ ትብሽ አንቺ ትብሽ ተባብለው ራሳቸውን ለማሸነፍ በራሳቸው አይዲያ ሰው ጋር እንኳ አይደርሱም። በራሳቸው አይዲያ ተከባብረው ተነፋፍቀው ተዋደው ተከባብረው ተሳስበው እየሰሩ ስኬታቸውን ከፍ ለማድረግ እየጣሩ ያሉ ልጆች ግን እናንተ ልትጥሏቸው የማታደርጉት ጥረት የላችሁም። የማታደርጉት ምንም ነገር የላችሁም። ቅድም እንዳልኩት የሆነ ገንዘብ ከፍላችሁ የሆነ ነገር አድርጋችሁ እነሱን ለመለያየት የሆነ ቪዲዮ ከምኑ ጋር እያቀነባበራችሁ፣ አብሶ ደግሞ ይህን ሁሉ የምታረጉት ሴቶች ናችሁ። ሴቶች ማለት ነው። ሴት ሆነሽ በሴት ላይ የምትፈርጅ፣ የሴትን ስኬት የሴትን ከፍታ የማትፈልጊ፣ ስስቅ የማትወጂ አንዳንድ ሴቶች አላችሁ፣ ምቀኞች። ይህ እንደዚህ አይነት ምቀኞች እውነቴን ነው የምላችሁ። ይሄ እንዴት ልበላችሁ፣ እኔ ሰው እኮ ይወደዳል አይደለ? ብሩኬ ወንድማችን ነው። እንደ ወንድም እንወደዋለን፣ እናከብረዋለን። እሱን ስለወደድ ነው ብቻ ደግሞ የሚወደውን ሰው መጥላት የለብንም። ሀይሚን እንወዳታለን፣ እህታችን ናት። ግን የምትወደውን እኛ መጥላት የለብንም፣ ማንቋሸሽ የለብንም። መውደድ ማለት እንደዛ ነው። የፈለጋችሁትን መውደድ ትችላላችሁ። ገባችሁ አይደለ? የፈለጋችሁትን መውደድ ትችላላችሁ። ግን ብሩኬን ወደዳችሁት፣ እሱ ወንድማችሁ ነው፣ እሱ ነው የምትደግፉት አይደለ? ታዲያ እሱ ነሽ ደግፉ፣ ችግር የለም። ታዲያ በዙሪያው ያለችውን የኔ የሚላትን ሴት ማንቋሸሽ፣ መሳደብ፣ መዘግዘግ ለምን አስፈለገ? ይቺ ትንሽዬ ልጅስ ይህን ያህል ቅስሟን ለመስመር ለምን ትጥራላችሁ? እንደገና ደግሞ ብሩኬ ሀይሚ እህታችን ናት፣ እንወዳታለን፣ እናከብራታለን፣ እንደ እህትነት እንወዳታለን አይደለ? የምትወደውን ደግሞ እንወዳትላታለን። ግን እሷ የምትወደውን እያንቋሸሽን እሷ የምትወደውን ዝቅ ለማድረግ የምንጥር ከሆነ ታዲያ መውደዳችን የቱ ጋ ነው?
ቆይ መውደድ ምናምን የሚባለው ነገር አታውቁትም ልበል። ግን በነገራችን ላይ እንደዚህ የምላችሁ ለአንዳንድ ሰዎች ነው እንደዚህ የምላችሁ። እኔ በጣም ስላየሁኝ ነው። ቲክታክ ላይ ሆነ ብላችሁ ቪዲዮ በተለቀቀ ቁጥር የሆነች እየቆረጣችሁ እያወጣችሁ እነሱን ዝቅ ለማድረግ የምትጥሩ ሰዎች እውነቴን ነው የምላችሁ አይሳካላችሁ፣ ሊሳካላችሁም ደግሞ አይችልም። እና ውድ ቤተሰቦቼ አላብዛባችሁ። በጣም ብዙ ነገር ስለታዘብኩኝ ብዙ ነገር ስላየሁኝ እኔ በቃ በሀይሚና በብሩኬ እኔ አልችልም። በቃ ማለት እኔ በጣም ነው የምወዳቸው፣ በጣም ነው የማከብራቸው። እኔ ብሩኬ ሲነካ ደስ አይለኝም፣ ሀይሚ ስትነካ ደስ አይለኝም። እኔ በቃ ሁለቱንም እኔ እወዳቸዋለሁ፣ አከብራቸዋለሁ፣ አደንቃቸዋለሁ። በቃ ደስ የሚሉ ልጆች ናቸው። ግን ያለ ስራቸው ያልሆኑትን ሆኑ አደረጉ እየተባሉ ማንም ሰው እየተነሳ ግን ሲናገራቸው እኔ ደስ አይለኝም። እና ከዛ አንጻር ነው። እና ይሄ ደግሞ ለአንዳንድ ምቀኞች ነው የምላችሁ፣ ለአንዳንድ ምቀኞች ግን እነሱን ደግሞ የምትወዷቸው በጣም ብዙ በጣም ሺዎች ናችሁ። እናንተ ልቦናችሁ አይቀር፣ እግዚአብሔር ያሰባችሁትን ያሳካላችሁ። ጨሪቃዎችን ደግሞ እግዚአብሔር መጨረሻቸውን ያሳምርላቸው፣ ትልቅ ደረጃ ደርሰው ለማየት ያብቃን ነው ማለት የምችለው። እና ውድ ቤተሰቦች እንግዲህ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ጨሪቃዎችም ደግሞ ያው ለስራ ነው፣ ምንም የተፈጠረ ነገር የለም። ግን ጀስት ስራ ነው እየሰሩ ያሉት። ይስሩ፣ ይደጉ፣ ከፍ ይበሉ። በቃ በራሳቸው ዓለም በራሳቸው አይዲያ በቃ በራሳቸው መንገድ ስለሆነ የሚሰሩት ማለት ነው። እና ውድ ቤተሰቦቼ እናንተም ላይክ ሰብስክራይብ ያደረጋችሁ ጨሪቃዋን ወደ 250 ሺህ ብሩኬን ደግሞ ወደ 300 ሺህ አስገብታችሁ በቃ ደስ እንድለን እናስገባለን ማለት ነው። ላይክ ያደረጋችሁ ሰብስክራይብ ያደረጋችሁ አበረታቱልኝ። እወዳችኋለሁ፣ አመሰግናለሁ። እኔንም ሰብስክራይብ አድርጉኝ፣ ክበሩልኝ።